ለማንኛውም ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ አዲስ ነኝ አበረታቱኝ። ለምን እንደው አላውቅም፣ ሚዲያ ላይ የወጣ ትዳር ብዙ ጊዜ አይበረክትም። የሻ ከሃዲ ነፍ ነው፣ የቄስም ከሃዲ ነፍ ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሀዲያ ቲዩብ ቤተሰቦች እንደምን አላችሁ? ክርስቲያን እህትና ወንድሞቼ ሰላም ብያለሁ። ውዶቼ እንደምን ናችሁ? እንዴት ከረማችሁ? እንደምን ሰነበታችሁ? እንግዲህ ሰሞኑን በጣም ብዙ ነገር ተከስቷል። ትንሽ በላይቭ ነው እንጂ በቪዲዮ ጠፋ ብያለሁኝ። እኔም ግን በጣም ስለገረመኝ እዛም እዚህም ሰብስቤ ያመጣሁላችሁ ወሬ ያለ ማለት ነው ዛሬ በጣም የሚገራርም ነገር ነው ሲከሰት የከረመው ሰሞኑን። ሱብሃንአላህ አጀንዳ አትጡ ተብለን መቼስ አንዴ ተመርቀን ነው ተረግመን የሚባለው። ለማንኛውም ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ አዲስ ነኝ አበረታቱኝ። ውድ የሀገሬ ልጆች እላለሁኝ እና ከሰሞኑ ያለው ነገር መጀመሪያ የምጀምረው ሶስት አይነት ነገር ነው ይዤላችሁ የመጣሁት። ሁለተኛ ዘመናዊ ሌቦች ወይ ደግሞ የደላላ ሌቦች በርክተዋል። ስለዛ ነው የማወራው። ልብ ብላችሁ አዳምጡት፣ ይጠቅመናል። በተለይ እኛ አረብ ሀገር ላለን ሰዎች እና ኢትዮጵያ ላለን ሰዎች የሚጠቅም ነገር ነው ብዬ ስላሰብኩ ይዤላችሁ መጥቻለሁኝ። ሁለተኛው ያው እንደምታውቁት ትዳር አልበረክት ብሏል እና ለምን እንደው አላውቅም፣ ሚዲያ ላይ የወጣ ትዳር ብዙ ጊዜ አይበረክትም እና ውዶቼ ስለዛም ማነሳላችሁ ይሆናል ማለት ነው ውዶቼ። ሶስተኛ እኛ ስደት ላይ ያለን ሰዎች እንዴት አድርገን ፕላን መያዝ እንዳለብን፣ እንዴት አድርገን በፕላን መኖር እንዳለብን አንዳንድ ነገር አነሳለሁ ውዶቼ። እና መጀመሪያ የምጀምረው ስለ ሌቦች ነው። እንደምታውቁት ሰሞኑን እነ ሀቢባ ብዙ ነገር እንትን ብለዋል፣ ብዙ ነገር አንስተዋል። ያው ስም መጥራት ባልፈልግም የምታውቋት ናት። አርቲስት ወይም ዲጄ የተባለች ልጅ በስም አመጣችኋለሁ። ልጁ በረሃ ላይ ወድቆ እንደነበረ ምናምን ተናግረዋል። እና ያንን አይታችሁታል ውዶች። በዚህ ዙሪያን የምለው ህዝቡ ማጋለጥ አለበት እንደዚህ አይነት ነገር ደግሞ ቦታ አለመስጠት። ልክ እንደያዛችሁት እንዳሁኑ እንደተደረገችው እንደተጠየቀችው ሁሉ የልጁን ሀቅ እንዲመለስለት ባይ ነኝ እና ቢመለስለት ባይ ነኝ። በነገራችን ላይ አንዳንድ ጊዜ ደላላ ስንል ወይም ደግሞ አሁን ዲጄ የተባለችው ልጅ ሚዛናዊ መሆን አይከፋም ብዬ ነው ውዶች። ልጅ የተባለችው ልጅ እንደ ማንኛውም ሰው ማስታወቂያ ሰራች፣ እንደ አርቲስት ብዙ ልጆችን ታመጣለች፣ አመጣችው። ግን ሚዛናዊ መሆን በጣም የተደላው ለልጁ ነው፣ ስለተጣለ ስለተገፋ ብቻ ማለት ነው። ስለዚህ ስራዋን ነው የሰራችው ሴትዮዋ። እና ዲጄ የምትባለው ልጅ እኔ በነገራችን ላይ ያው ብዙ አይደለሁም፣ ግን አውጥተዋ ሳያት በስተቀር እንጂ ብዙ እነ ዮኒ ማኛ ብዙ ልጆች ሰርተውባታል። እና ልጅቱ ስራዋን ነው የሰራችው። ልምጣ አላት፣ አመጣችሁ፣ ከፈላት። ስታመጣ ደግሞ አንድ ሰው ስራ ሲሰራ ይከፈለዋል። ስለዚህ በጣም ተካበደ እና አካበዳችሁት ሌባ ምናምን። ይሄ የማያስክድ ነገር ነው። ምክንያቱም ፈልጎ ነው እንጂ እሷ አስገድዳ አላመጣችውም። እሷ ደግሞ ያለባትን ተወጥታለች። ስለዚህ መጠየቅ ያለበት አካል ቢጠየቅም ያኛው ነው መሆን ያለበት። እና እሷ አምጥታለች፣ አዎ አምጥተዋለች፣ አልካደችም፣ ተናግራለች። ስለዚህ በጣም አካብደው እሷን ነው እንትን እያሏት ያሉት። ሚዛናዊ መሆኑ አይከፋም በሚለው ነው። አይጠየቁ ሳይሆን መጠየቅ አለባቸው። እንኳንም ተጠየቀች። ግን እሷ እንዳለችው ከሆነ ምንም አይነት ጉዳት እንዳላደረሰችበት ተናግራለች። ስለዚህ በስመ ጥፋት ትንሽ ጥፋት ሊኖራት ይችላል። ግን ስራዋን እስከሰራች ድረስ ወዶና ፈቅዶ እስከሆነ ድረስ ደግሞ በጣም አካበዳችሁት። የሚካበድ አይደለም ለማለት ያህል ነው። እና ሌላው ደግሞ ትዳር እንግዲህ አልበረክት ብሏል። ሰሞኑን ቲክቶክ ላይ የሆነች ልጅ ነበረች እና ያው ተፋቱ ምናምን ሲባል ሰምተናል። እና እንደ አንድ የሚዲያ ሰው እኔ የምለው በዚህ ዙሪያ ለምንድን ነው ግን ትዳር አልበረክት ያለው? ማለቴ
ያላገባ ነው እሱ። አይ እኔ እንግዲህ እንደዛ ብዬ አላስብም። ሁን ያለው ይሆናል፣ ግን አላገባም፣ ተውኩት በቃ ትቼዋለሁ። እነ ሊያ ራሱ ሲንግሎች ነው ስሙ እያለ ምናምን መካክራናለች። እኛም እንግዲህ እንቀበላለን ምክሯን። ለቻናሌ ቤተሰብ ያልሆናችሁ ሰዎች ቤተሰብ ሁኑ ውዶች፣ ቤተሰብ እየሆናችሁ ጋይስዬ። እና ያው ትዳር አልበረክት ብሏል እና እንዲበረክት ምንድን ነው ማድረግ ያለብን? ያው አስተያየታችሁን ጻፉ። የምር ተፋቱ ምናምን ብለዋል እና ልጆቹ ብዙ ልጆች ተፋተዋል። ሊያ ራሱ ተፈትታለች። ሊያ ሾው ታውቋታላችሁ። የሆነች ልጅ ደግሞ በቲክቶክ ተፈታች ምናምን እየተባለ ነው። በጣም ጥሩ ትዳር ነበራቸው። በነገራችን ላይ በዚህ ዙሪያ ቄስ ነበር፣ ሼህ ነበር፣ ለምን እንደዛ ሆነ ምናምን፣ ለምን ተፈቱ ምናምን። በነገራችን ላይ በቄሶች እና በሼሆች ላይ ነው ክህደት የሚበዛው። ለምን እንደሆነ አላውቅም። አንድ ነገር ላንሳላችሁ። የሆነ ኡስታዝ ወይም ቄስ በቃ አክራሪ የሚባሉ በእምነት አክራሪ የሆኑ ከሁለቱም አካል የምታውቁት ሰዎች ታውቁታላችሁ። በእነሱ ይብሳል መካድ፣ ክህደት በእነሱ ይብሳል። በነገራችን ላይ የሼህ ከሃዲ ነፍ ነው፣ የቄስም ከሃዲ ነፍ ነው። እና ሴቶች እኛ ሴቶች ወዳም አለ ወደዚህም አለ ወደ ላይም ወጣ ወደ ታችም ወረደ፣ ሴት ልጅ ናት የምትጎዳው በነገራችን ላይ። ምክንያቱም ልቧን ሙሉ በሙሉ ታስረክባለች። ገባችሁ አባባሌ? እኔ አሁን ብዙ ልጆች አሉ ሼህ ሆነው ወይ ደግሞ አላደል የእምነት አዋቂ ናቸው ተብለው ግን ምን ያደርጋሉ መሰላችሁ? ሂደው ቁርአን እናቀራለን ምናምን እዛም እዚህም በቃ ልክፍ ይሉላችሁና የሆነች ሻል ያለች ልጅ ካዩ ሂደው ከሚስታቸው ደብቀው ኒካ ያስራሉ። ገባችሁ አባባሌ? ቄሶቹም እንደዛው። ቄሶቹም በቃ በእምነት በምን ይታከኩና ገንዘብ ያላት ወይ ደግሞ ደህና የተባለችውን ሂደው ስር ያስሯታል። ገባችሁ አባባሌ? ገብቷችኋል? ምን ይወሽሟታል ነው እንጂ የሚባለው። እና ውዶቼ ሂደው ውሽማ ይይዛሉ ማለት ነው። ስለዚህ የሚብሰው አዋቂ ነው፣ ሼህ ነው። እኔ ምን አይነት ዘመን ላይ ነው ግን የደረስነው ጋይስ? የምሬን እኮ ነው። እና አዋቂ ነው፣ ሼህ ነው ምናምን በተባለው ሰው ይጠናል ይሄ ነገር ውዶች። ሰብስክራይብ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። የእውነት እስኪ እኔው ልፈምስና እንግዲህ ልፈምስና ልየው፣ የምሬን ነው። እና ውዶቼ ላይክ ሰብስክራይብ እያደረጋችሁ እላለሁ። በወሬያችን ሼህ የሆናችሁ ደግሞ ይወላችሁ ባካችሁ ሰከንድ በሉልን። ቄስም የሆናችሁ እንደዛው። የእውነት ሴት ልጅ ታሳዝናለች። ሴት ልጅ ምስኪን ናት። እና ስወድ ደግሞ ሙሉ በሙሉ ነው፣ ትንሽ እንኳን አሰስትም። እና ውዶች እኔ ለሴቶች እምላችሁ ማለት ነው ሼህ ነው ብላችሁ ሳስታችሁ ነው እንግዲህ ሼህ ነው ብላችሁ ሳስስቱ ወይ ሳቆጥቡ ልባችሁ ሙሉ በሙሉ አትስጡ። የራሱ ጉዳይ እንዴ ሼህነቱ አላህና እሱ ጋር ነው እንጂ እኮ አንቺ ጋር ያለው ነገር ዜሮ ነው፣ ዜሮ። ብዙ ልጆችን አይቻለሁ እኔ ሲያለቅሱ ማለት ነው። እና እንደዚህ የሚያደርግ ሼህ በአፍንጫ ይወጣል። በአፍንጫ ይወጣ ነው የሚባለው፣ ባናቱ ይተካል። ለምን በአፍንጫ? እና ውዶቼ እንደዚህ አይነት በጣም የሚያስጠላ በቃ አለ አይደል? አሁንማ የሚያስፈራ ጊዜ ሆኗል ጋይስዬ። እና ሼህ ነው ወይም ቄስ ነው ብለን ልባችንን ባንሰጥ ባንዘረፍ። የአዋቂ ነኝ ባይዘራፊ ነፍ ነው ጋይስዬ፣ በቃ ነፍ ነው። እንዲሁም በቃ ፋራ የሚመስል ምስኪን የሚመስለው ያ ነው የሚሆነው በአሁኑ ሰዓት ማለት ነው። አለ አይደል? ፋራ መስሎ ይሆናል አይደለ? በእናንተ እይታ በቃ መጥፎ ሰው የምትሉት ሰውዬ ደህናው ነው የምታገኙት፣ የምር ከጀረባችሁት ማለት ነው። እና ሌላው ደግሞ እኛ ስደት ያለን ሰዎች አሁን ደላላ በላኝ፣ ደላላ ጣለኝ፣ ደላላ እንትን አለኝ ከማለት መጀመሪያውኑ መጠንቀቅ አለብን። ስለ ደላላውም ስለ ትዳሩም፣ በትዳሩም አዋቂ ነኝ ባይ ሞልቷል። በደላላውም ደግሞ በስመ ጥሩ ደላላ ሰራቂ ሞልቷል። እና ውዶቼ ታዋቂ ናቸው ምንም አያደርጉንም ብለው የሚመጡ ሰዎች ሜዳ ላይ እየወደቁ ነው ያሉት። እና የሚያጭበረብር በዝናቸው በእውቀታቸው ወይም ደግሞ በታዋቂነታቸው የሚያጭበረብሩ ልጆች ነፍ ነው በአሁኑ ሰዓት። ስለዚህ ሼህም ሆኖ የሚጎዳ የሚደርብ የሚልከሰከስ ቄስም ሆኖ እንደዛው ነፍ ነው።
እና ውዶቼ ስለዚህ ሞኝ አትሁኑ። ኢትዮጵያ ያላችሁ ወንዶቹም ሴቶቹም ወደ ውጭ ለመውጣት ስታስቡ ማንን ነው እማምነው ወይም ደግሞ ማን ነው ታማኝ ብላችሁ መጀመሪያ ሰርች አድርጋችሁ አስባችሁ አሰላስላችሁ ከዛ በኋላ እንቶል እንደዛ ይመስለኛል ጋይስ። ምክንያቱም አንዳንድ ሰው ዝነኛ ሆኖ አይታችሁት ወይም ደግሞ ፌመስ ሆኖ ጥሩ ጥሩ እየተናገረ ላውላው ውስጥ ላይ የሚሰራው ወይም መሬት ላይ የሚሰራው ስራ ዜሮ የሆነ ስራ፣ ርካሽ የሆነ ስራ ወይ አለ አይደለ? አሁን በሸሆቹም ብትሄዱ ወይ በአዋቂ ነን በሚሉት በትዳርም ዙሪያ ብትሄዱ ማለት ነው። አቀላቀልኩባችሁ ግን ማለት የሚገባችሁ ይገባችኋል። ምክንያቱም አሁን ሸህ ነን ወይም ቄስ ነን ብለው ትዳር ይይዙና በትዳራቸው የሚያጭበረብሩ የሚደርቡ አሉ። በስራም ስትመጡ ደግሞ ወደ ውጭ ሀገር እናወጣቸዋል ምናምን ይሉና ግን ማለቴ አዋቂ ናቸው ወይም ታዋቂ ናቸው ምንም አያደርጉንም በሚል ልባቸውን ሰጥተው ገንዘባቸውን ሰጥተው እምነታቸውን ሰጥተው የሚመጡ ልጆች አሉ። እና ውዶቼ በዚህ መጠንቀቅ አለባችሁ። እንደውም መጠንቀቅ ያለባችሁ አዋቂ ነኝ ታዋቂ ነኝ ወይም መልካም ሰሪ ነኝ የሚልን ሰው ነው መጠንቀቅ ያለባችሁ ከአሁን በኋላ። የምሬን ነው፣ እኔ እየቀለድኩ አይደለም። እና አሁን እየበዛ ያለው አዋቂ ነኝ ወይም ጥሩ ሰው ነኝ የሚል ሰው ነው ዱርዬ ሆኖ አጭበርባሪ ሆኖ ሌባ ሆኖ ሰራቂ ሆኖ ወይም ጨካኝ ሆኖ የምታገኙት ማለት ነው። እና ይህንን ይመስላል ውዶቼ ይዤላችሁ የመጣሁት። በቀጣይ እስከምንገናኝ ድረስ ሰላም ሁኑ። ሰብስክራይብ ማድረጋችሁን አትርሱ። ውድና የተከበራችሁ የኔ ቤተሰቦች ኢትዮጵያውያን፣ ኤርትራውያን አዲስ ነኝ ቻናሉ ቢያንስ 10,000 ሰብስክራይበር እስከሚገባ ድረስ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ እላለሁ። የሚጠቅሙ ነገሮችን ይዤላችሁ እንደምመጣ ተስፋ አደርጋለሁኝ። በቀጣይ እስከምንገናኝ ሰላም ሁኑ።